ሰላም እንግዲህ ዛሬ የመጀመሪያ ብሎጋችን ነው። ዛሬ ምንድነው የምናደርገው? ሽምግልና ፕሮግራም አለብን እና ቪዲዮ ሶስቱን እንሰራለን ማለት ነው። አንድ ጓደኛችንም ይመጣል። ሚስቴም ልታግዘኝ ዩቲዩብ ቪዲዮ ልትቀርጽ አብራን ትወጣለች። ታውይም ስራ ቸክለሻል። ስራ ላይ ቃልታላክ ፏበሉ አብራችሁን ቆዩ። መንገድ ጀምረናል። እየሄድን ነው እንግዲህ በጣም ከተማዋ ተቀይራለች። ያው ከቤት ከወለድኩ በኋላ ከቤት ወጥቼ ስለማላቅ አዲስ ሆኖብኛል እና እያየን ነው። እዚህ ጋ ደግሞ ያው ቀየጫንን ነው ወደ ሙሽራዋ ቤት ቀየጫንን ነው። እንደምትመለከቱት ያው ባሌ ተጠግሯል። እኔ ነኝ እየቀረጽኩ ያለሁት። ገባን። ጉዞ አሁን እየጀመርን ነው። እንደምታዩት ከተማው በጣም ተቀይሯል። የምር በጣም ቆንጆ ሆኗል። አኩርፍ ያለው ነው እንደምታዩት። ያው እኔ ስራ ላይ ቀልድ አላቅምና ኮስቴ ብዬ ነው። እንደምታዩት እንግዲህ እየሄድን ነው። ለመድረስ ትንሽ ነው የቀረን። ያው ባሌን ላግዘው ብዬ ነው እንጂ የኔ የስራ ፊልድ አይደለም። ግን ባሌን ላግዘው ብዬ ነው። ደረስን። የመጣንበት ሽምግልና እንግዲህ አርፍደዋል አይደል? እኛ ቀድመን ስለደረስን ገብተን እነሱ ጋር እቃችንን እናስቀምጥና ወይ ሻይ ቡና እያልን ሰዓት እስኪደርስ እንጠብቃቸዋለን ማለት ነው። ገባን። ቀጥታ ዳይ ወደ ስራ ነው። በቃ እንግዲህ እያስተካከለ ነው ባልየው ያስተካከለ ነው። ገመድ ምናምን እየዘረጋ ነው። ያው ሽማግሌ እንግዲህ ፎቶ ቪዲዮ መስክ መነሳት የምትፈልጉ ካላችሁ በተመጣጣኝ ዋጋ መስራት እንችላለን ማለት ነው። ያው ብታናግሩ እንሰራለን። እዚህ ጋር ሽማግሌዎች እየገቡ ነው። እንግዲህ ስነ ስርዓቱ ደስ ይላል። የጋብቻ ከሽምግልና ጀምሯለሁ። እዚህ ጋር ያው እየጠየቁ ነው። ሰላምታ ከሰጡ በኋላ እየጠየቁ ነው። ልጃችንን ለልጃችሁ ነው የሚባለው፣ እንደዛ ብለው እየጠየቁ ነው። ያው አባቶች አሉ፣ ቄስ አባቶች አሉ። እንግዲህ ስርዓቱ ደስ ይላል በጣም። እዚህ ጋር እየጠየቁ ነው። ከዩቱብ በእርግጥ ጠፍተናልና ያው በአዲስ መልክ እንመጣለን ብለናል ከእግዚአብሔር ጋር። እንግዲህ ያው እየጠየቁ ነው። ግን አርፍደው ስለመጡ ቅጣት ምናምን አሉ እያለ ትቀጣላ ጠየቋቸው ነው የሴቷ ቤተሰብ ማለት ነው። እዚህ ጋር ደግሞ ልክ ሽማግሌዎቹ ከጨረሱ በኋላ ባልየው መጥቶ ያው ከቤተሰብ ጋር እየተዋወቀ ጉልበት እየሳሙ ነው። አጋጣሚ ሆኖ እሱ ትንሽ አጭር ጊዜ ነው ያለውና ለዛ ፍቃድ ጠይቀው ነው ባልየው መጥቶ ለመታወቅ ፍቃድ እሺ የተባለው ማለት ነው እንጂ ያው ስርዓቱ እንደዚህ አይደለም በእርግጥ። ከዛ ይኸው የተጠሩት እንግዶች ሽማግሌዎች አባቶችን እየሳሙ ነው። ታትሮ እየቀረጸ ነው እንግዲህ እንደምታዩት። እና እንደዚህ አጠር ያለ ፕሮግራም ልደት፣ ቤቢ ሻወር፣ የተለያዩ ፕሮግራሞችን እንሰራለን። ስልክ ቁጥራችንም የቪዲዮ ላይ አለ፣ ማግኘት ትችላላችሁ። እዚህ ጋር የባልየውና ሚስቱና ባልየው ፎቶ እየተነሱ ነው። ትንሽ የፎቶ ፕሮግራም አላቸው። ፎቶ ከተነሱ በኋላ ከሷ እህቶች ጋር ቤተ ዘመዶች ጋር ፎቶ የተነሳች ነው እሷ። እንደምታዩት እንግዲህ ደስ ይላል በጣም። ፎቶ ፕሮግራሙ ካለቀ በኋላ አሁን ደግሞ ጓደኞቿ እነሱ ፕሮግራም አላቸውና እነሱን እየቀረጸ ነው ሲጨፍሩ ምናምን ያለው ፕሮግራም ደስ ይላል። እሱን እየሰራ ነው እንግዲህ እንደምታዩት። እኛም ልንጨርስ ትንሽ ሰዓት ነው ቀረን። እዚህ ጋር
እየጠበቅን ነው። ያው ድካሚ ነበር በጣም ፊታችንን አልቦናል፣ ሞቆናል። ግን አየሩ ዝናብ ነው። ግን እኛ በቃ እኔ የለውም ዝያለሁ። የመጀመሪያ ቭሎጋችን ስለሆነ ያው ፐርፌክት ላይ ይችላል አይደል? አዎ። እና ደግሞ የስራ ያው ሰብስክራይብ አድርጉ። የስራ ቭሎግ ነው። ሌላ ጊዜ ደግሞ ቆንጆ ቭሎጎችን ይዘን እንመለሳለን። አብራችሁ ስለነበራችሁ እናመሰግናለን። ቻው ባይ ባይ።